በሚያሳዝን መንገድ በሳውዝ አፍሪካ በጣም ብዙ ነቢያቶች ይገባሉ፣ ብዙ አገልጋዮች ይገባሉ። ግን ሰው የተተለተለ የሚሞትባት ሀገር ሆናለች። በተለይ ኢትዮጵያውያንን ትኩረት አድርገው በሳውዝ አፍሪካ ያሉ ጥቁሮች ጥቁር ላይ ሲነሳ በዓለማችን ታሪክ የመጀመሪያው ነው። ሳውዝ አፍሪካ ላይ ያለ ትውልድ አሁን በሰቀቀን በስቃይ ይገኛል። እኛን ለመቀየር፣ ቤተሰቦቻችን ለመቀየር፣ አባትን ለመቀየር፣ እናትን ለመቀየር ሻንጣውን በአናት ላይ ጭኖ የሄደ ወጣት፣ ሻንጣውን በላይ ተጭኖ የሄደ ወጣት ሻንጣው በተጫነበት ኮርቶ መጋሊያ ራሱ ሬሳው ተጭኖ እየመጣልን ያለን። ሻንጣው በተጫነበት ቦታ ላይ ራሱ በሳጥን ተጭኖ እየመጣ ነው። የመኪናዎቹ ረዳቶች አዲስ አበባ ድረስ ሞያሌ ድረስ ይህንን ሻንጣዬን እንካ ከላይ ጫን ያለ ወጣት፣ እናትም ደናውን ልጄ እግዚአብሔር ካንተ ጋር ይሁን እያለች መሬቷን ሸጣ ቤቷን አሲዛ የሸኘችው ያ ወጣት በሚቀጥለው ሳምንት እናት ሻንጣውን በሸከፈችበት በዛ በመጫኛ ላይ ልጇ በሳጥን ተጭኖ ፎቶው ከፊት ለፊት በባነር ተለጥፎ ሞተር መኪና ይዘን ማሬ ሬሳ ለመቀበል ሆሳናዎች ደግሞ እስከ ጫፍ ድረስ ይሄዳሉ። ሬሳ ለመቀበል ደናውን ልጄ ብለን የሸኘነውን ልጅ ሬሳ ሆኖ በአፍንጫው ላይ ጥጥ ተጠቅጥቆ እየመጣልን ነው። የአመጻችን፣ የክፋታችን፣ የኃጢአታችን ብዛት ትውልዳችንን እምሽክ አድርጎ ጨረሰው። አሁን ይበቃናል። ዛሬ በዚህ ምድር ላይ ድጋሚ ሬሳ እንዲገባ አንፈቅድም። ከዚህ በኋላ በዚች ከተማ ሬሳ ጎዳና ላይ ወጥተን አንቀበልም። የሸኛናቸውን ልጆቻችን በሰላም መቀበል እንፈልጋለን። ሌላው በዚህ ምድር ላይ ዝናብ ያስፈልጋል። መሬቷ ዝናብ ትፈልጋለች። እግዚአብሔር ዛሬ መጀመር አለበት። ስለዚህ ብዙ ሰዓት አልወስድባችሁም። 1 ደቂቃ ብቻ ከኔ ጋር ተንበርክከን እንጸልያለን። ከመጸለያችን በፊት ግን ሁላችንም የትኛውም ሃይማኖት ተከታዮች ልትሆኑ ትችላላችሁ። ሃይማኖት ወክዬ አልመጣሁም። ኦርቶዶክስ ብትሆኑ ተንበርከኩ፣ ሙስሊም ብትሆኑ ተንበርከኩ።